ዛሬ እሁድ ማለዳ ሁለት የእስራኤል ወታደሮች ደቡባዊ ሊባኖስ ውስጥ በሄዝቦላ ጥቃት መገደላቸው ተሰማ። ወታደሮቹ የተገደሉት የሄዝቦላ ሚሳይሎችና ሰው አልቦች አብዛኛው ሰሜናዊ እስራኤል ሰማይ ላይ ቀኑን ሙሉ በዘነቡበት ወቅት ነው። ይህ በእንዲህ እንዳለ እስራኤል ሀገሪቱ ሊባኖስ ላይ ያካሄደችው ባለው የከበደ ድብደባ እስካሁን ወደ 200 የሚጠጉ የሄዝቦላ ተዋጊዎችና ሌሎች ተዋጊ ቡድኖች አባላት ተገድለዋል ስትል አስታውቃለች። ሁለቱ የእስራኤል ወታደሮች የተገደሉበት ሁኔታን ዘ ታይምስ ኦፍ እስራኤል ሲገልጽ ማናራ ከምትባለው የእስራኤል የድንበር ከተማ ባሻገር ድንበር ተሻግሮም ትይዩ የሊባኖስ ግዛት ውስጥ የእስራኤል ፑማ ብረት ለበስ የወታደር ማመላለሻ በተኩስ መሃል ራሱን መነቃነቅ በማይችልበት ሁኔታ ጎማው ተይዞ አገኘው። ይህን ጊዜ አይዲኤፍ ሌላ ፑማ ኤፒሲ እና 2 ዲ9 ብረት ለበስ ቡልዶዘሮች በመላክ ከማጡ ሊያወጣው ሞከረ። ይህን ጊዜ ዲ9 ከሚባሉት ሁለቱ ቡልዶዘሮች መካከል አንዱ በሄዝቦላ ተተኳሽ ጸረ ታንክ ወይም ሞርታር ሚሳይል ሊሆን እንደሚችል ተገምቷል። በቀጥታ ተመታ። በዚህም የተነሳ ብረት ለበስ ቡልዶዘሩ በሳት ተጋጋይቶም 2 የእስራኤል ወታደሮች በዛው ሊገደሉ ችለዋል ቡልዶዘሩ ውስጥ።